በዛሬው ቪዲዮ መኪና ለማስገባት ከሚያስፈልጋችሁ ወሳኝና መሰረታዊ ዶክመንቶች ውስጥ አንደኛውና ዋነኛውን ነግራችኋለሁ። ይህንን ዶክመንት ሳትይዙ መኪና ማስገባት በጭራሽ የማይታሰብ ነው። ይህ መረጃ ወይም ደግሞ ይህ ዶክመንት ሁሉንም ነገር የመጀመሪያው ፋውንዴሽን ወይም ደግሞ መሰረቱ ነው ማለት እንችላለን። መኪና አስገብታችሁ መነገድ ለምታስቡ ሰዎች ይህ ጠቃሚና ወሳኝ መረጃ ነው። መኪና ማስገባት ለማትችሉ በዚህ ሰዓት ደግሞ ሀሳብ ወለላችሁ ሌላ ጊዜ ስለሚጠቅማችሁ ይህንን ቪዲዮ ሴቭ በማድረግ እንድትጀምሩ ጠይቃለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቤተሰብ መቀላቀል ትችላላችሁ። በሀገራችን ውስጥ መኪና አስገብቶ መነገድ እጅግ በጣም አትራፊና በጣም ተፈላጊ ዘርፍ እንደሆነ ይታወቃል። በመዲናችን አዲስ አበባ እንኳን ለቁጥር ያዳገቱ በጣም ሰፋፊና ትላልቅ የመኪና ማስገቢያ ድርጅቶች እንዳሉ ይታወቃል። ስለዚህ እነዚህ ድርጅቶች እነዚህን ሁላ መኪና ሲያስገቡ ሀ ብሎ የጀመሩበት ዶክሜንት ያሟሉት መረጃ ምን ነበረ? ይህ ቪዲዮ ይህንን የሚዳስስ ይሆናል። ዛሬ የመኪና ማስገቢያ ብቃት ማረጋገጫ ሰርተፍኬት እናወራለን። ይህ ሰርተፍኬት በትራንስፖርት ሚኒስቴር ሎጂስቲክ የሚሰጥ ሲሆን ይህንን መረጃና ይህንን ዶክሜንት ሳትይዙ ከባንክ ፐርሚት መጠየቅ እንዲሁም ከጉምሩክ ጋር ያላችሁን ግንኙነት የተሳለጠ ማድረግም አትችሉም። ወደ ሀገር ውስጥም ምንም አይነት መኪና ማስገባት አትችሉም። በመጀመሪያ ይህንን ዶክሜንት ለማግኘት ኢትዮጵያ ትራንስፖርት ሎጂስቲክ ሚኒስቴር ይህንን ሰርተፍኬት ወይም ደግሞ ይህንን የብቃት ማረጋገጫ የሚሰጥ ተቋም እንደሆነ ማወቅ አለባችሁ። ይህ ተቋም ይህንን ሰርተፍኬት የሚሰጣችሁ በክልል ሳይሆን በፌዴራል በሚኒስቴር ደረጃ ነው። ስለዚህ ክልል ላይ ይህንን ፕሮሰስ ማድረግ እንደማትችሉ ከወዲሁ ላሳውቃችሁ እችላለሁ። ይህንን ዶክሜንት ፕሮሰስ ለማድረግ ለመጀመሪያ ጊዜ የምትጠየቁት ዶክሜንት ወይም ደግሞ እንድታቀርቡ የምትጠየቁት ነገር ማመልከቻ ነው። ማመልከቻው የባለቤቱን የድርጅት ስም ወይም ደግሞ አድራሻ ሁሉንም ነገር በዝርዝር የያዘ መሆን አለበት። አድራሻውን፣ የባለቤቱ ሙሉ ስም፣ የት እንደሚገኝ እንዲሁም ምን አይነት መኪናን ማስገባት እንደፈለገ በዝርዝር የሚገልጽ ደብዳቤ ወይም ደግሞ ማመልከቻ ይጠይቃቸዋል። ሌላኛው የሚጠይቃችሁ ነገር 2 ጉርድ ፎቶ። ይህ ጉርድ ፎቶ ደግሞ በፓስፖርት ሳይዝ መሆን አለበት። እነዚህ 2 ጉርድ ፎቶዎች ከ6 ወር በፊት ወይም ደግሞ 6 ወር ያልሞላቸው መሆን አለበት። በተጨማሪም ዲጂታል መታወቂያ ያስፈልጋቸዋል፣ ፋይዳ ብለን የምንጠራው ማለት ነው። ከዛ በኋላ ደግሞ የታደሰ መታወቂያ ደግሞ የሌላችሁ ሰዎች በፓስፖርት ይህንን አገልግሎት መጠቀም ትችላላችሁ። አሁን የምነግሯችሁ ዶክመንቶች ወይም ደግሞ እንድታዘጋጁ የምትጠየቁ ዶክመንቶች የብቃት ማረጋገጫ የምትቀበሉበት መሆኑን ልብ እንድትሉ ፈልጋለሁ። በሶስተኛ ደግሞ የምትጠየቁት ወይም ደግሞ እንድታቀርቡ የምትጠየቁት ሰነድ የይዞታ ወይም ደግሞ የመሬት ይዞታ ማረጋገጫ ሰነድ ነው። ካርታ ወይም ደግሞ በስማችሁ ተመዝግቦ ያለ ማንኛውንም የቦታ ይዞታ የሚያሳይ ካርታ ወይም ደግሞ ይዞታ የሚያሳይ ዶክሜንት ማለት ነው። ይህ የኢንቨስትመንት ቦታንም ጨምሮ ይመለከታል ማለት ነው። የኢንቨስትመንትን ቦታ ካላችሁ በስማችሁ ደግሞ የይዞታ ቦታ ካላችሁ እንድታቀርቡ ትጠየቃላችሁ ማለት ነው። እዚህ ጋር ልብ እንድትሉ ፈልገው የይዞታ ካርታ የሌለንስ ብላችሁ ልጠይቁ ይችላላችሁ። ካርታ በስማችን ወይም ደግሞ የኢንቨስትመንት ቦታ ላይሰንስ ደግሞ የሌለን ሰዎች ምን ማድረግ እንችላለን እናቆመው ልትሉ ይችላላችሁ። እዚች ጋር ትራንስፖርት ሚኒስቴር ህጋዊ የሆነ ውክልና ወይም ደግሞ በሰነዶች ማረጋገጫ የተረጋገጠ ዶክሜንት ወይም ደግሞ የይዞታ ቦታ ዶክሜንት ይዛችሁ እንድትመጡ ይፈቅድላችኋል ማለት ነው። በዚሁ ጋርም አያይዤም ነግራችሁ ነገር የግብር መክፈያ ሰርተፍኬት ኦሪጂናሉንና አንድ ደግሞ የማይመለስ ኮፒ ይዛችሁ ማቅረብ አለባችሁ ማለት ነው። ይህ የመሬት ይዞታ ካርታ ወይም ደግሞ የመሬት ይዞታ ማረጋገጫ ስታቀርቡ ማለት ነው። ሌላኛው አራተኛውና በጣም ወሳኙ እንድትሰሙት የምፈልገው በጣም ብዙ ሰዎች የሚሳሳቱበትን ይህ ነው ማለት ነው። ሌተር ኦፍ አውቶራይዜሽን ወይም ደግሞ የምገዙት ወይም ደግሞ መኪናዎች የሚያከፋፍል ወይም ደግሞ ገዝቶ የሚነግድ ወይም ደግሞ ገዝቶ ለእናንተ የሚሰጣችሁ አካል እናንተን እዚህ ኢትዮጵያ ውስጥ ይህንን ምርት እንድታከፋፍሉ ወይም ደግሞ እንድትሸጡ ላይሰንስ ወይም ደግሞ ውክልና መስጠት አለበት ማለት ነው። ይህ ውክልና ምን ብለን እንጠራዋለን? ሌተር ኦፍ አውቶራይዜሽን። ምን ማለት ነው? ይህ አከፋፋይ ወይም ደግሞ ነጋዴ ወይም ደግሞ ሻጭ እናንተን በውክልና ይህንን መኪና ኢትዮጵያ ውስጥ እንድትሸጡ ፍቃድ መስጠቱን የሚገልጽ ደብዳቤ ማለት ነው። ይህንን ደብዳቤ ከሻጩ ወይም ደግሞ ከአከፋፋዩ አካል መረከብ ወይም ደግሞ መስጠት አለበት ማለት ነው። ትራንስፖርት ሚኒስቴር ልክ ስትመጡ ምን ጠይቃችኋል? ይህንን መኪና እንድትሸጡ ማን ፍቃድ ሰጣችሁ ወይም ደግሞ ማን አውቶራይዝ አደረጋችሁ ብሎ ስለሚጠይቃችሁ ይህ አውቶራይዝ ወረቀት በእነሱ በሚሸጡላችሁ ሀገር ቼምበር ኦፍ
ኮሚሽን ወይም ደግሞ እዛ በሚገኘው ቼምበር ኦፍ ኮሚሽን የተረጋገጠ እናንተ እዚህ ሀገር ውስጥ እንድትሸጡ ወይም ደግሞ እንድታከፋፍሉ ፍቃድ የሰጣችሁ መሆኑን የሚያሳይ ወረቀት ነው ማለት ነው። ይህ ወረቀት በጣም ልብ እንድትሉ የሚያስፈልገው በጣም አስፈላጊና መሰረታዊ ጉዳይ ነው። ምን ማለት ነው? እዚች ጋር የሚያመርት አለ፣ እዚች ጋር ደግሞ የሚሸጥ አለ፣ እዚህ ጋር ደግሞ እናንተ አላችሁ ማለት ነው። ስለዚህ ይህ የሚያከፋፍሉ አካል ለዚህ ለሚሸጥላችሁ አካል አውቶራይዝ ማድረግ አለበት ማለት ነው። ይህ አውቶራይዝ የሆነ ደግሞ የሚሸጠው አካል እዚህ ጋር ያላችሁት ለእናንተ ደግሞ እናንተን አውቶራይዝ ማድረግ አለበት ማለት ነው። ይህ ሌተር ኦፍ አውቶራይዜሽን ብለን እንጠራዋለን። ብዙ ጊዜ እዚህ ጋር ሰዎች ይህንን ማቅረብ ስላልቻሉ ብቻ ፕሮሰሳቸው ወይም ደግሞ የብቃት ማረጋገጫቸው ይቆምባቸዋል ማለት ነው። እዚች ጋር ሌላው ልብ እንድትሉ ፈልገው የሚጠየቀው ኦሪጂናሉን ነው። በእነሱ ሄደር በእነሱ ማተብና በእነሱ ፊርማ የመጣውን ኦሪጂናሉን የነሱ ቦታ የነሱ ኢሜል አድሬስ እንዲሁም አድራሻቸው ያለውን እንዳለ የያዘበት በሄደር የሚወጣ ሰርተፊኬቱን ኦሪጂናሉን ለትራንስፖርት ሚኒስቴር እንድታቀርቡ ትገደዳላችሁ ማለት ነው። ሌላው በአምስተኛው ደረጃ ደግሞ እንድታቀርቡት የምትጠየቁት ጋራጅ ነው። ጋራጅ ማለት አፍተር ሴልስ ሰርቪስ ብለን የምንጠራው ማለት ነው። መኪናውን ከሸጣችሁ በኋላ ይህ መኪና ሰርቪስ የሚደረግበትን አቋምና ቦታ ማሳየት ይጠበቅባችኋል። ይህንን የብቃት ማረጋገጫ ወረቀት ለማግኘት ማለት ነው። ይህም እንዳልኳችሁ እናንተ ጋራጅ ካላችሁ እሰየው፣ ጋራጅ ግን ከሌላችሁ ይህንን የእናንተን መኪና የእናንተን ብራንድ የምታመጡትን ማለት ነው ሊገጣጥምና ሊሰራ የሚችል አንድ ጋራጅ በሀገሪቷ ውስጥ አይጠፋም። ከዛ ጋራጅ ጋር በህጋዊ መንገድ ሰነዶች ማረጋገጫ ተረጋግጦ የመጣ ወረቀት ማስገባት ትችላላችሁ ማለት ነው። እዚች ጋር ልብ እንድትሉ የምፈልገው ጉዳይ ምንድነው? መኪናው ወይም ደግሞ ባለጋራጁ ሳይሆን የሚጠየቀው ነገር እናንተ ባለማሟላታችሁ እናንተ ናችሁ የምትጠየቁት፣ ባለጋራጁ አይደለም። ስለዚህ ባለጋራጅ ስትመርጡ የጋራጅ ቤት ስትመርጡ በጣም ጥንቃቄ ማድረግ ይጠበቅባችኋል። ወይም ደግሞ ውላችሁ ላይ በጣም ጠበቅ አድርጋችሁ ይህንን አፍተር ሴልስ ካላደረገ ይህን ያህል ቅጣት ሊቀጣ እንደሚችል በግልጽ የተቀመጠ ሰነድ ሊኖራችሁ ይገባል ማለት ነው። ስድስተኛው ላይ ስንመጣ የኤሌክትሪክ መኪና የምታስገቡ ከሆነ የኤሌክትሪክ ቻርጅ ማድረጊያ 2 ቀድማችሁ እንድታስገቡ ትጠይቃላችሁ ማለት ነው። ይህ መኪናው ቻርጅ የሚደረግባቸው ቻርጀሮች ወደ ሀገር ውስጥ እንዳስገባችሁ ወይም ደግሞ በደረሰኝ ወይም ደግሞ በአንዳንድ ዶክሜንቶች ማረጋገጥ ይጠበቅባቸዋል ማለት። በቀጣይነት ደግሞ እንድታመጡት የምትጠየቁት ማስረጃ ሌላ ሀገር ያልተነዳ መኪና መሆኑን እንዲሁም ከተመረተ ከ2 ዓመት በላይ አለመሆኑን የሚያሳይ ሌተር ማለት ነው። ይህንንም ሌተር ከምገዙት ወይም ደግሞ ከሚያከፋፍላችሁ አካል የምትቀበሉት ሌተር ነው ማለት ነው። ለምሳሌ ከቻይና ድርጅት ከሆነ የምትቀበሉት ቻይናዎቹ ወይም ደግሞ የሚሸጥላችሁ አካል ይህ መኪና በሌላ ሀገር ያልተነዳ እንዲሁም ከተመረተ 2 ዓመት ያላለፈው መኪና ነው ብለው በደብዳቤና በማህተም ለእናንተ የሚገልጹላችሁ ሌተር እንድታቀርቡ ትጠየቃላችሁ። በቀጣይነት ደግሞ እንድታመጡት የምትጠየቁት ወይም ደግሞ እንድታቀርቡ የምትጠየቁት ሰነድ ምንድን ነው? የባትሪውን ደህንነት የሚያረጋግጥ ወይም ደግሞ የባትሪ ደህንነት ማረጋገጫ ሰርተፊኬት ማለት ነው። ይህንንም እናንተ የምታዘጋጁት ሲሆን የሚሸጥላችሁ አካል በኢትዮጵያ በወጣው በአዲሱ አዋጅ መሰረት ወይም ደግሞ ደንብ መሰረት ይህ ባትሪ ለዚህን ያህል ዓመት በዚህን ያህል ፓወር በዚህን ያህል ኪሎ ሜትር ዋት ሊነዳ ይችላል ብሎ የሚያረጋግጥላችሁ የባትሪውን ስታንዳርድ እና የባትሪውን ልክ የሚያሳይ ሰርተፊኬት ማለት። ሌላኛው እንድታቀርቡት ደግሞ ሌላ የምትጠይቁት ዶክሜንት ምንድነው? የስፔር ፓርት ጉዳይ ነው። መኪናውን ካስገባችሁት በኋላ ምን ያህል ተለዋዋጭ እቃ አላችሁ ወይም ደግሞ ተለዋዋጭ እቃ የማቅረብ ፈንድ ማድረግ ትችላላችሁ የሚለውን የሚያሳይ ነው ማለት ነው። ይህንንም እናንተ ከሚሸጠው ካምፓኒ ጋር ወይም ደግሞ ከሚሸጠው አካል ጋር ተገናግራችሁ ይህን ያህል ስፔር ፓርት በሙሉ ወይም ደግሞ በከፊል እንደሚያቀርብላችሁ የምታሳዩበት ዶክሜንት። ባለጋራዡ እነዚህን ስፔር ፓርቶች እንደሚያቀርብ ማሳየትና ማረጋገጥ ትችላላችሁ። እንዲሁም ደግሞ ከምገዙበት አካል ወይም ደግሞ ቦታ ስፔር ፓርቶች ልትቀበሉ ወይም ደግሞ ሊያስረክባችሁ እንደሚችል የሚያሳይ ደብዳቤ በማቅረብ ይህንን ሰርተፊኬት ማስረከብና ይህንን ዶክሜንት ማስረከብ ትችላላችሁ ማለት ነው። ሌላኛው የግዴታ ፎርም ትሞላላችሁ። ይህ የግዴታ ፎርም ባላችሁት መሰረት የጋራዥ፣ የስፔር ፓርት፣ የቦታ እንደዚህ የመሳሰሉትን ጉዳዮች ልታቀርቡ ደግሞም ልታሳዩ ግዴታ አለባችሁ ብላችሁ ግዴታ አለብኝ ብላችሁ የግዴታ ፎርም ትሞላላችሁ ማለት ነው። ሌላኛው ወሳኝና አሁን ላይ ኢትዮጵያ ተግባራዊ ያደረገችው አዲሱ ደንብ ምንድነው? የትኛውም ተሽከርካሪ ሲመጣ ማኑዋሉ እንግሊዘኛ መሆን አለበት የሚልም አቋም ስለያዘች፣ ስለዚህ የሚመጣው መኪና ላይ እንዳለ ማኑዋሎቹ በእንግሊዘኛ መሆናቸውን ቼክ ማድረግ አለባችሁ ማለት ነው። ሌላኛው እንድታቀርቡ የምትጠየቁት ብሮሸር ወይም ደግሞ ቴክኒካል
ስፔሲፊኬሽን ብለን የምንጠራው ነገር ማለት ነው። ቴክኒካል ስፔሲፊኬሽን ምንድነው? ከፊት ለፊቱ የምታስመጡትን የመኪና አይነት የያዘ ከጀርባው ደግሞ ስለ መኪናው ሙሉ ዲቴል የሚናገር ስፔሲፊኬሽኑን እንዳለ የጻፈ ማለት ነው። ይህም በእንግሊዘኛ እንዲቀርብ ትራንስፖርት ሚኒስቴር ያስገዳቸዋል ማለት ነው። መኪና ለማስገባት እነዚህን የመሳሰሉትን ማስረከብ ወይም ደግሞ እነዚህን የመሳሰሉ ዶክመንቶችን ማደራጀት አለባችሁ ማለት ነው። ሌላኛው ስለ አደራጀት ስናወራ የሰራተኞች አደራጀት ማለት ነው። ሰራተኛ እንድታደራጁ ትጠይቃላችሁ። ይህ ማለት ምን ማለት ነው? በእናንተ ስር ተቀጥሮ የሚሰሩ ሰራተኞችን በዝርዝር ማስረዳት ይኖርባቸዋል ማለት ነው። እነሱም ቴክኒካል ነገር የሚሰራላችሁ የጋራጅ ሰው ወይም ደግሞ ቴክኒካል ነገር የሚሰራ ከዛ ጸሐፊ ከዛ ሴልስ ስለ ሽያጭ የሚመለከታት ሰው ያስፈልጋቸዋል ማለት ነው። እነዚህን ደግሞ የምታሳዩት እንዴት ነው? ከእናንተ ጋር የስራ አግሪመንት መግባታቸውን የሚያስፈርም የሚያሳይ በፊርማ የተረጋገጠ ወረቀት የስራ ውል ማለት ነው። ከዛ በኋላ ደግሞ የትምህርት ደረጃቸውን የሚያሳይ ሌላ የነሱ ሰርተፍኬት ያለበት፣ ስለዚህ ገንዘቡ ተጠቅሶ በዚህ ያህል ብር ከዚህ ካምፓኒ ጋር ይህን ያህል ስራ እንሰራ ተስማምቻለሁ የሚል ሰርተፍኬት ያለበት የተፈራረማችሁበት፣ እንዲሁም የሰዎቹ የትምህርት ማስረጃ ተያይዞ መቅረብ አለበት። እነዚህ ስታስቀርቡ ደግሞ በእናንተ ማህተም ተመተው አውተንቲኬት መደረግ አለባቸው ማለት ነው። ውድ ተመልካቾች የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ በጣም ተስፋ አደርጋለሁ። ይህንን ቻናል ይህንን ቤተሰብ ሰብስክራይብ በማድረግ ይቀላቀሉ። ለበለጠ ሀሳብ ወይም ደግሞ ለበለጠ መረጃ በ0955831110 ላይ ይደውሉልኝ። የማውቀው እንዳለ ሼር ላደርጋችሁ ፈቃደኛ ነኝ። ከኔ ጋር መስራት የምትፈልጉ ሰዎች ካላችሁ ደውሉልኝ። እና ደግሞ በኢትዮጵያ አየር መንገድ እንዴት መላክ እንደምትችሉ ቪዲዮ ሰርቼላችኋለሁ። ስለዚህ ገብታችሁ ተመልከቱት። እስከ ሳምንት እስክንገናኝ ድረስ ሰላም ሁኑ።